ወሊን ላይ እንዴት አካውንት እንከፍታለን? የመጀመሪያው ስቴፕ ወደ ፕሌይ ስቶራችሁና ወደ አፕ ስቶራችሁ መሄድ ነው። ፕሌይ ስቶራችሁን ሳምሰንግ ያላችሁ ፕሌይ ስቶር፣ አይፎን ያላችሁ አፕ ስቶር ትሄዳላችሁ። ወሊን የምለውን WALIIN የምለውን ቃል ሰርች ታረጋላችሁ። ሰርች ስታረጉ ወሊን ማለት ይሄ ነው። ወሊን ማለት ሰማያዊና አረንጓዴ ያለው ከለር ነው። ስለዚህ ኢንስቶል የምለውን ትነካላችሁ። እዚህ ላይ የለም። ከዚያም በኋላ ለተወሰነ ደቂቃ ዳውንሎድ አድርጎ ስልካችሁ ላይ ይወርድላችኋል። ወሊን ይሄ ነው። ይሄን የምታገኙ አዲስ ሰዎች ከሆናችሁ ስለዚህ የሶስተኛዋን መስመር እቺን ሰማያዊያን ክሬት ኒው አካውንት የምለውን ትነካላችሁ። የመጀመሪያ ስማችሁን ትጽፋላችሁ። የአባታችሁን ስም አበበ ታደሰ እንበል። ከዚያን ሶስተኛ ላይ ዩዘር ኔም ራሱ ክሬት ያደርግላችኋል። ኢሜል ማስገባት ትችላላችሁ። ሶስተኛ መስመር ላይ ብትፈልጉም ማለፍም ትችላላችሁ። አራተኛ መስመርንም ብትፈልጉ ሌላ ኢሜል ማስገባት ወይም ማለፍ ይቻላል። ከዚያን ስድስተኛ መስመር ካንትሪ ኮድ ነው። ይሄንን እንትን ይሄንን 91 ፕላስ 91 ስትነኩ ይሄ ካንትሪ ኮድ የሀገር የመደዋወያ ኮድ ይመጣላችኋል። ዩናይትድ ስቴትስን መረጥኩ። ከዚያም በኋላ ለምሳሌ ኢትዮጵያን ብንመርጥ ኢትዮጵያን እንምረጥ። እስቲ ኢትዮጵያ ካልን አሁን ከዚህ ቀጥሎ ያለው 10 ዲጂት እንዲሆን ነው የምፈልግ። ስለዚህ 09 ብዬ ብጽፍ እስከ 10 ዲጂት ስሞላ ከዚህ ቀጥሎ ከስልክ ቁጥር ቀጥሎ የምመጣላችሁ አዲስ ሰዎች እኔ ኦልሬዲ ስልኬ ላይ ሪፈራል ኮድን ስለተጠቀምኩ ነው። ላልተጠቀመ ለአዲስ ሰው ሪፈራል ኮድ ይመጣል። ሪፈራል ኮድ ካለ የጓደኛችሁን የነገራችሁን ስለ ወሊን እናንተን ያስተማረውን ሰውዬ ሪፈራል ኮድ ታስገባላችሁ። ወይ ደግሞ ሪፈራል ኮድን ማለፍም ይቻላል፣ ያለ ማስገባትም ይቻላል። ታልፋላችሁ። ከዚያም በኋላ ፓስወርድ ስትሮንግ ፓስወርድ መሆን አለበት፣ ትልቅ ፓስወርድ መሆን አለበት። አይኑን ከቀኝ በኩል አይኗን አንሱና የምትጽፉትን እንዲያሳያችሁ ሁለቱንም አንሱ። ከዚያም በኋላ አበበ ካልኩኝ ሌላ ቁጥር መኖር አለበት፣ ካፒታል ሌተር መኖር አለበት፣ ስሞል ሌተር መሆን አለበት፣ ቁጥር መኖር አለበት። ከዚያም በኋላ ስፔሻል ካራክተር ለምሳሌ እንደን አስገባው። ከዚያም በኋላ ተርምስ ኤንድ ኮንዲሽን የምትለዋን እቺን ሰርኩሏን ክቧን ነገር ትነካላችሁ። ራይት ታረግላችኋለች። ክሬት ካራችሁ ክሬት አካውንቱ ይከፈትላችኋል። ወይ ደግሞ ኢሜል አስገብታችሁ ከሆነ OTP ኮድ የሚባል ወደ ኢሜላችሁ ይላክላችኋል። ከኢሜላችሁ አምጥታችሁ ታስገባላችሁ። አለበለዛ ክሬት ብቻ ካላችሁ አካውንቱ ይከፈትላችኋል። ሰክሪት ኩዌስችን ሊጠይቃችሁ ይችላል። የድብቅ ጥያቄ እናታችሁ ስም ማን ነው ምናምን ለእንትን ነው የሚጠቅመው። አካውንታችሁ ከጠፋባችሁ ለመመለስ ነው የሚጠቅማችሁ። ክሬት ካላችሁ በኋላ